ለራሳችን ከምንነግረው በጣም አደገኛና ከባድ ውሸቶች መካከል ነገ ጀምራለሁ፣ ጊዜ አለ፣ ነገሮች ሲስተካከሉ ጀምራለሁ። እነዚህ ትክክል የሚመስሉ ነገር ግን አብዛኞቻችንን ወደ ኋላ እያስቀሩ ያሉ የስንፍና ቃላት ናቸው። ራሳችንን የምናታልልበት ትልቁና አደገኛ ውሸት ጊዜ አለኝ የምትለው ቃል ናት። እውነት ለመናገር ከረንትሊ እኔም በጣም የታገልኩበት ያለው ነገር ነው። እስካሁን ራሱ ባለፍኩበት ብዙ ያቀርኳቸው ነገሮች ነበሩ። ቀጣይ ሳምንትማ ጀምረዋለሁ ያልኳቸው ብዙ ህልሞች ነበሩኝ፣ ግን ያልጀመርኳቸው ማለት ነው። እና ለዚህ ነገር ችግር ነው ብዬ የማስበው ሞቲቬሽን ወይም ደግሞ ተነሳሽነትን ማጣት ሳይሆን ብዙ ጊዜ አለን ብለን ማመናችን ነው። እና አደገኛ ውሸት አልችልም የሚለው ነገር ሳይሆን አረ ምን አስቸኮለኝ ገና እኮ ጊዜ አለኝ የሚለው ነው። ምክንያቱም ጊዜ ለሁላችንም የሆነ የተረጋገጠ ነገር ይመስለናል። ገና የዛሬውን ውሏችንን ሳንጨርስ ነገ ጧት እንደምንነሳ ነው የምናስበው። ግን ያለችን ጊዜ አሁን ብቻ ናት። ሁላችንም አእምሮ ውስጥ የሆነ ማሳካት የምንፈልገው ህልም ወይም ደግሞ አላማ አለን። ግን ቆይ ሰኞ ጀምረዋለሁ፣ ቆይ ነገ ጀምረዋለሁ፣ ዛሬ ደክሞኛል ትንሽ ልረፍ፣ ቆይ ቀጣይ ሳምንት ጀምረዋለሁ፣ ቆይ እቺ በጋ ትለፍና ክረምት ላይ ጀምረዋለሁ፣ ቆይ እቺ ክረምት ትለፍና በጓን አንደኛዬን እጀምራለሁ እያለን ራሳችንን ወደኋላ እንጎትታለን። እውነታው ግን ጊዜ የእኛ ንብረት አይደለም፣ የተሰጠን ስጦታ ነው። ስጦታው ደግሞ መቼ እንደሚያልቅ ማናችንም አናውቅም። የሆነ ጊዜ ላይ ሳናቀው 50 እና 60 ዓመት ሞልቶ ልጆቻችንን ታቅፈን በልቶ ለማደር እንኳን ሲያቅተን ራሳችንን እናገኘዋለን። ፐርሰናሊ በቅርቡ የተረዳሁት አንድ ነገር ከመኖር በላይ ለመኖር በመዘጋጀት ብዙ ጊዜ እናጠፋለሁ። እኔ ፐርሰናሊ ማለት ነው። ቆይ በቂ ገንዘብ እስኪኖረኝ፣ በቂ አቅም እስኪኖረኝ፣ የሆነ በቂ መሳሪያ እስኪኖረኝ፣ ይሄን ዩቲዩብ ኮንተንት ለመጀመር ራሱ የሆነ የተሻለ ነገር እስኪኖረኝ ይጠብቅ ነበር። ግን በቃ ፍጹም የሆነ የተሻለ ጊዜ የለም። አሁን ነው ያለን ጊዜ ለመስራት ማለት ነው። ይሄ ቲዮሪ ምን ይባላል? ዘ ፐርፌክሽኒዝም ትራፕ ይባላል። የሆነ ነገር በቃ የተሻለ ነገር ወይም ደግሞ ፐርፌክት የሆነ ነገር እስኪመጣ መጠበቅ ማለት ነው። እውነታው ግን ሁሉም ነገር እየባሰበት ነው እንጂ እየተሻሻለ የሚመጣ ነገር የለም። ቁጭ ብለን የሆነ የተሻለ ነገር እስኪመጣ የምንጠብቅ ከሆነ እየጠበቅን ህይወታችን ያልፋል እንጂ ምንም የምናተርፈው ነገር አይኖርም። ሁሉም ነገር እየባሰበት እንጂ እየተሻለ አይሄድም። ብዙዎቻችን ምን እንደሚያስፈልገን እናውቃለን። ችግሩ አለማወቅ አይደለም። ትልቁ ችግር ሁልጊዜ በኋላ እንደምንሰራው ማመናችን ነው። በቃ በኋላ የሚል ጊዜ አእምሯችን ውስጥ ተቀርጾ ቁጭ ብሎ ያ ነው ዋናው ችግር። ይሄ ማለት ግን ጊዜ እያለቀ እንደሆነ በመፍራት መኖር ሳይሆን ጊዜን እንደተለመደ ነገር አድርገን መውሰድ ማቆም። ስለዚህ ጊዜ ጓደኛችን አይደለም። እያንዳንዷ የምታልፈዋ ሞመንት ተመልሳ አትመጣም። አሁን እኔን እያያችሁ ነው እዚህ ቪዲዮ ላይ አይደለ? ገብታችሁ ተመልሳችሁ ቪዲዮ ልታዩ ትችላላችሁ። ግን መጀመሪያ ላይ ያያችሁበትን ሞመንት መልሳችሁ ማምጣት አትችሉም። ዛሬ ቀኑ ሰኔ 8 2018 ዓመተ ምህረት ነው። ሰኔ 8 2018 ዓመተ ምህረት የሚባል ቀን መቼም ቢሆን አይደገምም ከዚህ በኋላ። ስለዚህ እያንዳንዱ አሁን ላይ ዌስት የምናደርጋት የምናባክናት ደቂቃ ዋጋ ታስከፍለናለች። በዛው ልክ ደግሞ እያንዳንዷ የምንጠቀምባት ደቂቃ ዋጋ ትከፍለናለች። እና አሁን ላይ ይህን ቪዲዮ የታችሁ ሀሳብ የተመችቷችሁ በቃ ጥሩ ነው፣ አሁን ቅዳሜ ነው አልቋል ኦልሬዲ ቀኑ፣ ነገ እሁድ ነው፣ በቃ አንደኛዬን ሰኞ ጀምራለሁ የሚል ሰው ይኖራል። አሁን ጀምረው፣ በቃ አሁን ጀምሪው። አሁን ነው ያለን ጊዜ፣ ዛሬ ብቻ ነው ያለን። ከዛሬም ደግሞ አሁን ነው የኛ ጊዜ። ነገ የሚባል ቀን ይምጣ አይምጣ ማናችንም ዋስትና የለን። ምናልባት 10 ሰው ብቻ ሊሆን ይችላል ይህን ቪዲዮ እያየው ያለው። ስለዚህ እናንተ የምታዩኝ አሁን ተነሱ፣ በቃ ያላችሁን ሰዓት መልካም ነገር ስሩበት። ዙሪያችሁ ያለውን ሰው አስደስቱበት። ራሳችሁን ሊያሳድጋችሁ የሚችል ነገር አድርጉበት። ወደ ፈጣሪያችሁ ቅረቡበት። ቸር ተመኝ ቸር እንድታገኝ ናወል ወርቁ ነኝ። አመሰግናለሁ።